basically ስለ አዋርዱ ውጪ የሆኑ እጮች በምን መስፈርት ነው ውጪ የሆኑት ነው ራይት ጥያቄው ምን መስፈርት አድርጋችሁ ነው ምን ላይ ቆማችሁ ነው እጮቹን እጮ ያደረጋቻቸው ከዛ ደግሞ አሸናፊዎችስ በምን እንትን ነው አሸናፊ የሆኑት ነው basically መጀመሪያ ያው ሴት ላይ እንደሚሰራ ፋውንዴሽን የመጀመሪያው ክራይቴሪያ ሴት መሆኗ ነው the second is alive ማለት already አሁን በህይወት ያሉ ሴቶችን ካሉ ሴቶች ውስጥ ነው ኮምፔር ያደርገን እጮ ያደረግነው በመቀጠል ኢትዮጵያዊ ሆነች basically ያው right now ሀገር ውስጥ የሚሰራ አንድ ኢትዮጵያዊ ሴቶችን ስለሆነ ያበቃን ያለ ነው ኢትዮጵያዊ የሆኑ ሴቶችን ከዛ ደግሞ ላይፍ ስታይል ዋይዝም ደግሞ ለኢትዮጵያዊ ሴቶች አርአያ ይሆናሉ the same challenge the same environment ላይ ያሉና ያደጉ ስለሆኑ ለነሱ አርአያ ይሆናሉ በሚለው ኢትዮጵያዊ መሆን እንደ መስፈርት አስቀምጠናል ሌላኛው በተጨባጭ ግራውንድ ላይ የሚታይ ኢምፓክት የፈጠረች ሴት መሆን አለባት like ከሚዲያና ከዝና ምናምን ውጪ already ground ላይ ወረደ practically የተሰሩ ስራዎች ምንድናቸው የሚለውን አስገብተናል ሌላው ምን ያህል ሰዎችን ኢንፍሉዌንስ ማድረግ ትችላለች ምን ያህል ሴቶች መጥቀም ትችላለች ምን ያህል ሰዎች ላይ ኢምፓክት አምጥታለች በምንም ዘርፍ ሊሆን ይችላል ፋይናንሻሊ ሊሆን ይችላል የስራ ዕድል በመስጠት ሊሆን ይችላል አዲስ ሐሳብ አምጥቶ ሴቶችን አካታች በማድረግ ሊሆን ይችላል whatever it is በየትኛው እንትን ሴቶች ላይ ለምን ያህል ሰዎች እንትን ብላለች ለምን ያህል ሰዎች ደርሳለች ምን ያህል ሰዎችን አካታለች የሚለው አስቀምጠናል ሌላው ምን ያህል ኢንስፓየር ታደርጋለች ምን ያህል አርአያ መሆን ትችላለች ለመጪው ትውልድ ለተተኪው ትውልድ የሄደችበት ፓዝ ምን ያህል ለሌሎች አስተማሪ ነው ኢንስፓየሪንግ ነው ምን ያህል የመጣችበት ቻሌንጅ how ለሌሎች ምሳሌ መሆን ይችላል ወይ ለኢትዮጵያዊ ሴት at the same ቀደም እንዳልኳችሁ at the same environment ለሚያድጉ the same challenge ውስጥ ለሚያልፉ ሴቶች ምን ያህል የሷ ፓዝ የሄደችበት ፓዝ ቦታ ላይ እስከምትደርስ ድረስ የሄደችበት ፓዝ how ምን ያህል ለነሱ አርአያ መሆን ይችላል የሚለውን አስቀምጠናል በመጨረሻው ሐሳቦቿ and the approach የሰራችው ስራ ያለችበት ቦታ how ethical and morally ምን ያህል ክሊር ነው at least የሚለውን በምን አይነት ፓዝ እንደመጣችና አይዲያዋ how new ነው ወይ ሌሎች ሰዎች ሰርተውበታል ሌሎች ሰዎች ከሰሩበት ከሌሎች ሰዎች በምን የተሻለ ሰርተዋለች ያን ሐሳብ or ደግሞ እሷ ያለችበት ፖዚሽን ላይ ካሉ ሰዎች የተለየ ያደረገችው ነገር ምንድነው how effective it is የሚለውን ነው እንትን ያለው that's enough right እነዚህ ናቸው መስፈርቶቹ ወራንቲ ጥያቄ ስመጣ ያው እስካሁን በተሰሩት ስራዎች ላይ ያሉት መሻሻሎች ነው right okay so when we start 2013 ላይ ከአንድ ብራንች ካሰላ ብራንች ነበር የተነሳነው nowadays like we have 5 ብራንቾች አሉን አዳማን ጨምሮ ሻሸመኔ ነቀምተን እነሱን ጨምሮ 5 ብራንቾች ደርሰናል ኮርስ ዋይዝ የጀመርንባቸው ስንጀምር ካሪኩለም ዋይዝ በደንብ መሻሻያዎች አሉ የዩኒቨርሲቲ ምሁራን ኢንክሉድ አድርገን ካሪኩለማችንን ድጋሚ እያሻሻልን እየሰራን ነው አላስፈላጊ ናቸው ቱማች ነው የምንላቸውን ኮርሶች መርጅ ለማድረግና በትንሽ ጊዜ ውስጥ አሪፍ ኮንክሪት የሆነ አይዲያዎችን ይዘው እንዲወጡ የሚቻልበትን ካሪኩለሙን በመከታተል አፕዴት እያደረግን ነው ከዩኒቨርሲቲ ምሁሮች ጋር ስፔሻሊ ከሰላ ዩኒቨርሲቲ ምሁሮች ጋር እንትን በማድረግ the other thing ሴንተራችንን አዲስ አበባ ለማድረግ and ከዚህ ከከተማ ወደ ክፍለ ሀገሮች እንትን ለማለት already first stepአችንን we're hearing ነው ሌላው ኢምፕሩቭመንቶችና የፋውንዴሽኑ እንትኖች ስትራግሊንጎች እንደ አሁን ያሉት የመሻሻል ስራዎች ወደፊትም የሚሰሩት ስራዎች መጻፉ ላይ በደንብ በሰፊው ተቀምጠዋል and ያው basically አላማችን environment ለሴት ልጅ ምቹ ማድረግ ነው whatever the environment is either it is leadership ሊሆን ይችላል ኢኮኖሚካሊ ሊሆን ይችላል የትምህርቱን እንትን ሊሆን ይችላል የጤናውን ዘርፍ ሊሆን ይችላል at least that environment ለሴት ምቹ ነው ወይ የሚለውን ነገር secure እስከምናደርግ ድረስ we will work hard inshallah